እኔ መጀመሪያ ልጄ ስትወለድ ሁለት ሴት ልጆች አሉ። ቅድም የእግዚአብሔር ሰው ሲናገር በጣም ነው ደስ ያለኝ። ልጆችን መባረክ እኛም ባንናገርባቸው ምድሪቱ ላይ ተነገረ። እዚህ ምድር ላይ የሚወለዱ ልጆች ላይ ተነገረ አለ። በተለያየ አይነት ሲስተም የሚነገር አለ። እየመታን ነው እየቀረፈን የምናሳድገው። አሜን። እኛ ስንቱን ነገር እየታገልን አደግን፣ እነሱ ግን በበረከት ያድጋሉ። ጌታ የተባረከ ይሁን። መጀመሪያ ልጄ ስትወለድ 17 ሰዓት ነው ባለቤት ያመጣችው። እኔ ገርሞኛል። ምክንያቱም በቃ አልወጣም ብሎኛል፣ እምቢ ብሎኛል፣ ምጥ ሰርጀሪ ሊሰራ ነው ብለው የማገለግልበት ቤተክርስቲያን ውስጥ ያሉ ሰዎች ተነግረው በኢየሱስም ውጣ ብዬ ትራንስፖርት ውስጥ ነው የወለዱ ሰዎች አሉ። ጌታ ምስክር ለኔ ሲሆን ጸጣል ብለው 17 በኋላ ላይ ዶክተሩ መጥቶ አም ሶሪ ፓስተር በጣም ረጅም ሰዓት ስላማጠች ባለቤት ልጅህ በህይወት እንዳለች የልብ ምቷል ያሳየን አልቻለም። አሁን የልጅ ብቻ ሳይሆን የባለቤትም ጤና አደጋ ላይ ነው። እሷም መግባባት እንደዚህ ያርጉሉ እየመጡ ማነሽ ምንድነሽ ቢሏት ልታውቅ አልቻለች። ስለዚህ ምን እንደሚፈጠር አላቅም፣ ግን ቢያንስ የባለቤት ልብ ምትም ትንፋሽም ስላለ እሷን ለመርዳት በቃ የሆነ ነገር ማድረግ አለብን። ልጆች ናችሁ፣ የዛሬ 10 ዓመት ነው ልጆች ናችሁ። ስለዚህ ምንም የሚያስቸግር ነገር የለም። ቀድማ ተወልዳላችሁ ወደፊት። እግዚአብሔር መልካም ነው፣ እግዚአብሔር አዋቂ ነው። ያሁኑ ግን የሆነ አይመስለኝም። ሁለተኛ በጣም እትብት የሚባል ነገር እዚህ ላይ ተጠምጥሞባት ለካ ማህፀን ውስጥ ራሱ ስንት መከራ አለ። አሁን እኔ ድሮ ልጆች ወጣው እዚህ በመድረ በዳ የሆነ ታዝበ የምን ምድረ በዳ ነው ብዬ ከለከል ነበር። ለካ እዚህ ውስጥ መገልበጥ የሚባል ምድረ በዳ አለ። እትብት መጠምጠም የሚባል ምድረ በዳ አለ። ያው አንደ በጭንቅላት ነው መሰለኝ ልጅ መምጣት ያለበት፣ በእግሩም ይመጣ ልጅ አለ፣ በወገቡም ይመጣ ልጅ አለ። ሰብረው ነው የሚያወጡት ዶክተሮች። አይሆንማ በተሳሳተ ዳይሬክሽን የመምጣት ምድረ በዳ ብየዋለሁ። እኔ የሚገርማችሁ ነገር በእግሩ ባልሆነ ዳይሬክሽን የዛን ሰዓት በአካለ ጉዳተኛ የሚሆኑ ልጆች በዛ ነው። አንደኛ በትክክለኛ ዳይሬክሽን አይደለም የመጣችው መምጣት ባለባት ልክ። ሁለተኛ በአልትራሳውንድ ስናያት የጭንቅላት ሳይዟ ስትራክቸሩ ልክ አይደለም። አንዳንዴ 4 ማዕዘን ይሆናል፣ አንዳንዴ ክብ ይሆናል። ይሄ መናፈስት ካልሆነ ምንድነው? አንዳንዴ እንደ ፈሳሽ ነገር እንደዚህ ይልብናል እና ደንግጠናል። ኖርማል ነገር ይሄ አይኗ በቦታው ጆሮ በቦታው ያለ ልጅ እያየን አይደለም ማለት። ከዛም በኋላ በቃ ግን እሱም ቢሆን እንደዚህ ዲስትራክት የሆነችም ልጅ ራሱ ትውጣ ከተባለ ልብ ምቷን እያየ ነው አይደለንም። እና በቃ አይዟል። ከዛ ሲሄድ 1 ደቂቃ ትሰጠኛለህ አልኩት። ለምን አለ በቃ አንድ ሊያት በቃ ባለቤቴ በላይ ለልብ ምቷም እየቆመ ነው ብሎ 1 ደቂቃ ሰጠኝ አልኩት። ገባው። እዛ በኋላ ልክ አጠገቧ ስደርስ እውነትም በጣም ቀይ የነበረችው ጠቁራለች። ደም ስሯ ፊቷ ላይ ይታያል፣ ተገታትሯል። 17 ሰዓት ለካ እናቶች በወሊድ ምክንያት እንደሚሞቱ ያኔ ነው ያዩ። ፊት ለፊት ከሞት ጋር እየተጋፈጠች ነው ያለችው። ከዛ በጠራትም እየሰማችኝ አልነበረም። ልክ እጆቼን ጫንኩና ልጸልይ ስል ምን ልጸልይ ጠፋብኝ። እነዚህ ዶክተሩ የነገረኝ ነገር የሆነ እንደዚህ ጭንቅላቱ 4 ማዕዘን ምናምን ትሪያንግል የሚሆን ህፃን ይመጣብኛል። ተጠምጥሟል ያለኝ ነገር እኔ ማቀው ጉዳይ የለም ይመጣብኛል። ከዛ በኋላ የሆነ ጆሮዋ እዚህ ጋር የሆነ አፍንጫዋ እዚህ ጋር የሆነ ልጅ ይመጣብኛል። ትክክል አይደለም ብሎኛል። ጸሎት ሁሉ ጠፋብኝ። እግዚአብሔር ስለ ልሳን የተባረከ ይሁን። ጫንኩና የሚገርም ነገር በአማርኛ መጸለይ ሲያቀተኝ በልሳን ራባጋዳላባዳላባጋዲ ራባራስል እዛ ያለችው ነርስ ምንድነው ትለኛለች። ዝም በየሥራ ቋንቋ ነው አንቺ አታውቂም ይሄንን ብዬ በሥራ ቋንቋ በኋላ ላይ እንደምንም የሞቴን በታምራት አምናለሁ አልኩ። አሜን ብሎኝ ዶክተር 1 ሰዓት እንጨርሳለን ውጣ አለኝ። ከዛ እኔ 5ኛ ፎቅ ላይ ነው እየወረድኩኝ የህፃን ልጅ ድምጽ ሰማሁ እና የኔ አልመሰለኝም። የሚገርማችሁ ነገር ዶክተሩ ነው ነገረኝ። ያው ደም በደም እንደሆነ ጓንቱን ይዞ 2 ናቸው። በደማንተ የቀረውን ስራ ብሎ እየሮጠ ፓስተር ብሎ 2 ደረጃ ሚራክል አለኝ። ምንድነው ስለው የሚገርም ኪዩት ይሏል እንግሊዘኛው። በጣም የምታምር አይኖቿ የሚያምሩ ቀይ ልጅ ጤነኛ ሆነ አገኘን አለኝ። ሃሌሉያ። እግዚአብሔር አምላካችን ስም የተባረከ ይሁን። በጣም ደስ ብሎኛል። እግዚአብሔርን ጸጋ ለማካፈል ጌታ ምሕረቱን ስላበዛልኝ ጌታን እጅግ አድርጌ አመሰግናለሁኝ። እጃችሁን ከፍ አድርጉና እስቲ እግዚአብሔር መልካም አምላክ ነው ብሉ። ከዚህ በላይ ማለት ትችላላችሁ። እግዚአብሔር መልካም አምላክ ነው ብሉ። ጌታ የተባረከ ይሁን። ከኔ ጋር ደግሞ በዚህ ማለዳ መጽሐፍ ቅዱሳዊ ሐሳብ አንድ ጉዳይ ላይ ሰሞኑን በጣም በልቤ ላይ ከበደ። ስለ ተአምራት፣ ስለ እግዚአብሔር የተአምራት ዓለም፣ ስለ እግዚአብሔር የተአምራት አደራረግ እንደዚሁ በልቤ እግዚአብሔር አክብሮ 2-3 ቦታዎች ላይ ቃል ተናግሬያለሁኝ እና አብረን እንካፈላለን ማለት ነው። እና መነሻ ማደርገው መዝሙር 77 ቁጥር 14 ነው።
ከዛ በመሃል አንዳንድ ጥቅሶችን እነግራችኋለሁ ከጻፋችሁና ደግሞ ማስታወሻ ከያዛችሁ ጥሩ አለበለዚያ ግን ሳናነባቸው እንደዚሁ ቤት የምታነቧቸው ነው የሚሆነው ግን ለመነሻ የሚሆነን የመዝሙር 77 ቁጥር 14 ነው የሚሆነው ማለት ነው የምንካፈለው መለኮታዊ ተአምራት ወይም ደግሞ የተአምራት መንገዶች በሚል ነው ጌታ የተባረከ ይሁን እግዚአብሔር የተአምራት አምላክ ነው ተአምራትን ያደርጋል ግን እንዴት ነው የእግዚአብሔርን ተአምራት በህይወታችን ላይ ምን ለማመደው እንዴት ነው እግዚአብሔር ተአምራት የሚያደርግልን የሚለውን ሐሳብ በዚህ ማለዳ እንካፈላለን እንደምታውቁት እግዚአብሔር ሰውን ብቻውን አልተወውም በዚህኛው በተሰበረ በኃጢአት በተጎዳ የአጋንንት ግዛት በሆነው ዓለም ላይ በተለይ በክርስቶስ ኢየሱስ ሲያምን ህይወቱን ከሚያቀልለትና ከሚያግዘው ነገር አንዱ መለኮታዊ ተአምራቶች ናቸው መለኮታዊ ተአምራት ባይኖር የእግዚአብሔር ሰው ሬናንድ ቦንኬ ሲናገር በዚህ በድንግዝግዝ ዓለም ውስጥ የዳነውን ሰው እግዚአብሔር በተአምራት ያረጋጋዋል አለ በጣም በሚናወጥ በማይረጋጋ ሰላም ባልሆነ ዲያብሎስ ግዛት በሆነበት መጥቶ እስከሚዋጀን ድረስ ወደዛኛው ዓለም እስከምንገባ ድረስ ይሄ የሚበሰብሰው ማይበሰብሰው እስከሚለበስ ድረስ በዚህ ዓለም እንዴት ነው የምንኖረው በተአምራት ስንጨነቅ በሮች ሲዘጉ ከኛ ቁጥጥር በላይ የሆነ ነገር ሲመጣ እግዚአብሔር ያንን ሶልቭ የሚያደርግበት እኛን የሚያረጋጋበት ዓለም የተአምራት ይባላል እሱ ራሱ የተአምራት አምላክ ነው ክብር ለኢየሱስ ይሁን እና ግን ምንድነው በጣም ከቅርብ ጊዜ በኋላ እየተረዳው ያለው ይሄንን እግዚአብሔር ሰዎችን ሊያግዝበት ሊረዳበት ሊባርክበት በተለይ በክርስቶስ አምኖ የዳነውን ማህበረሰብ ህይወቱን ሊያቀልለት ያለውን የተአምራት ጉዳይ ሰይጣን አቢዩዝ በማድረግ ሰዎች ተአምራትን እንዲፈሩና እንዲጠራጠሩ ብሎም ደግሞ ከአጋንንት እንደሆነ እንዲያስቡ በከፍተኛ ሁኔታ የእግዚአብሔር የተአምራት ዓለም ላይ ዘምቷል ሁልጊዜ እንደምታውቁት ሰይጣን የሚገርማችሁ ነገር ያልዳኑትን ይገዛቸዋል የዳኑትን ይዋጋቸዋል ስለዚህ ከሚዋጋበት መንገድ አንዱ ማሳት ነው በማሳት ስለ አንድ ጉዳይ የተዛባ መረጃ በመስጠት ከኔ ጋር ናችሁ አይደለ አንድ እግዚአብሔር ሰው ምን አለ አንድ ሰው ለአደን ወጥቶ አደን ለመያዝ የአደን ወፎችን ለመያዝ መረቡን ጥሎ ከዛም በኋላ በዛ መረብ ብዙ ወፎችን ቢይዝና ከዛም በኋላ መረቡ ሲያፍናቸው ግማሾቹ ቢሞቱ ከዛ በኋላ ደግሞ ግማሾቹ ቢቆስሉ እንደመጣ ትኩረት የሚያደርገው የሞቱት ላይ አይደለም እንዴ የሞቱት ላይ አይደለም ወይም በቀላል አማርኛ ሁለት ሚዳቆ ለማደን የወጣ ሰውዬ ሁለቱንም በቀስት ከመታ በኋላ አንዷ ሚዳቆ ብትሞት አንዷ ሚዳቆ ደግሞ ቆስላ ብትንፈራፈር ሮጦ መጥቶ ትኩረቱን ማን ላይ ነው የሚያደርገው ያልሞተችው ላይ የሞተችው ኦሬዲ በሱ ቁጥጥር ውስጥ ናት የሞተችው መሮጥም ማምለጥም አትችልም የቆሰለችው ግን የምትሮጥበት እስትንፋስ ላይ ስላለ ትኩረቱ እሷ ላይ ነው የሚሆነው ስለዚህ ዲያብሎስ በክርስቶስ ያልዳኑት እንደሞቱት ናቸው ኦሬዲ በሱ ግዛት ውስጥ ስለሆኑ አይዋጋቸው መንፈሳዊ ውጊያ የሚባል በእነሱ ዓለም ውስጥ የለም ይገዛቸዋል የዳነው ግን በክርስቶስ ያመለጠው ግን ትኩረት ያደርገዋል በተለያየ መልኩ የያዘውን ሊያስጥለው ይዋጋዋል ከሚዋጋበት መንገድ አንዱ ሙሉ ኃይሉን በመጠቀም ሰውየውን መቆጣጠር ሳይሆን ማሳት ይባላል ለምሳሌ በኤደን ገነት ሔዋንን አሳታት ነው የሚለው እግዚአብሔር ቃል እንጂ እባቡ መጥቶ ሰውነቷ ላይ ተጠምጥሞ አፏን እንደዚህ ፈልቅቆ ፍሬውን አላበላትም እንደዛ የሚያደርግበት መንፈሳዊ ስልጣንም ብቃትም አቅምም ስለሌለው ግን ስለ ፍሬው የተዛባ ነገር ለሔዋን በመንገርና እግዚአብሔር ከነገራት የተሻለ ነገር እንደሚያወራ በማስመሰል አሳሳታት ወይም አሳታት ታውቃላችሁ አይደል ሐዋርያው ጳውሎስ ለቆሮንቶስ ሰዎች እናንተን ለአንድ ሙሽራ እንደ አንዲት ሙሽሪት አጭቻቸዋለሁ ሙሽራው ኢየሱስ ይመጣል አንድ ቀን በክብር ይመጣል እናንተ በጣም በንጽህና ፊታችሁ ሳይጨማደድ ልብሳችሁ ሳይቆሽሽ ያንን ሙሽራ እንድትጠብቁ እፈልጋለሁ አጭቻችኋለሁ ግን አንድ ፍርሃት አለኝ አለ ምንድነው ፍርሃት ስትሉት ሔዋንን በተንኮል እንዳሳታት ሰይጣን መጥቶ ያኔ ስለ እግዚአብሔር የተዛባ ነገር እንደተናገረ አሁንም ስለ ሙሽራው የተዛባ ነገር ነግሯችሁ የምን ሙሽርነት ነው የምን ቀሚስ ነው የምን ሰርግ ነው ወረዛ ዘርበልባክ ብላችሁ ልብሱን አውልቃችሁ ገበያ እንዳትሄዱ ማለት እኮ ነው ልብሱን አውልቃችሁ ምንድነው ሚስት ምናምን ነገር የሚለን ምንድነው ዝግጅት ምናምን ነገር የሚለን ቅድስና ሰማይ ቤት ምናምን የሚለን ፈታበልባክ ብሎ በቆሮንቶስ ቅዱሳን ናቸው መፍታታት ይወዳሉ
ቆሮንቶስ የምትታወቀውበት የራሷ ባህል ዘርበል ብለው እንዳያወልቁ ከሙሽራው በፊት ሙሽራውን እንዳትጠብቁ የሚያደርግ ማሳት ዲያብሎስ እንዳያመጣ። ይሄ የሁል ጊዜ የዲያብሎስ ዋነኛ መዋጊያ መሳሪያው ነው። የምትጠቀሙበትን ነገር የምትባረኩበትን ነገር ህይወታችሁ የሚለወጥበትን ነገር እግዚአብሔር እናንተ ለክብር የሚያደርግበትን ነገር ያሳስታችኋል። መረጃ ያዛባል። እንድትፈሩት እንድትጠነቀቁት ያደርጋል። ከዚህ መካከል አንዱ ሰዎች በተአምራት ጉዳይ፣ በነቢያት አገልግሎት፣ በኃይል አገልግሎት እግዚአብሔር በሚያዘጋጀው ጣልቃ ገብነቱ ጉዳይ ከፍተኛ ፍርሃትና ጥንቃቄ፣ ከፍተኛ ፍርሃትና ጥርጣሬ እንዲኖራቸው ያደርጋል። ወዳጆቹ ብዙ ሰዎች በዚህ ዘመን ልትጸልዩላቸው ስታስቡ አሜን ብለው ልባቸውን ከመክፈት ይልቅ ቀድመው ወዲያውኑ ወደ ሐሰት አሰራር ውስጥ፣ ወደ ኢሉሚናት አሰራር ውስጥ፣ ወደ ጨለማ አሰራር ውስጥ ይገባሉ። ለየት ያለ ነገር ሲያዩ አይምሯቸው ቶሎ ብሎ ያኛው ዓለም ላይ ይጣበቃል እና ፍርሃትና ጥርጣሬ ዘርቷል ዲያብሎስ። እና እግዚአብሔር ተአምራት ለማድረግ ሲፈልግ ሰዎች በማመን ፋንታ መፍራት፣ በመዘጋጀት ፋንታ መጠራጠር ስለሆነ የሚያደርጉት ስለተሳሳቱ ወይም ስለሳቱ እግዚአብሔር ሊያደርግ አይችልም። ዛሬ ማለዳ ግን እግዚአብሔር የተአምራት አምላክ እንደሆነ ከቃሉ ተምረን ደሞም እመኑኝ በዚህ ማለዳ ትልልቅ ተአምራቶችን ትቀበላላችሁ። ደሞ ይሄ በቤተ ክርስቲያናችን የጸሎት ወር ነው። የሚጾሙ የሚጸልዩ ደሞ ትልልቅ ተአምራት ይሆንላቸዋል። ሰውነት ለመቀነስ ዳይታችንን ለማስተካከል ደም ዝውውራችንን ለማስተካከል አይደለም እየጾመን ያለ ነው። አንድ ቅባት፣ አንድ መለኮታዊ እጅ፣ አንድ ከሰማይ የሚለቀቅ ነገር ፈልገን ነው። ስለዚህ እግዚአብሔር ተአምር ያደርጋል። አሜን ሃሌሉያ። በዚህ ግንቦት ወር ላይ የሚሰራውን የጨለማውን ኃይል መተነዋል፣ ተቀብለነዋል። አሜን አትሉም ወይ? የቀረውን ደግሞ በዚህ ወር እንቀበለዋለን። ይህ ወር የቅዱሳን የበረከት ወር ይሆናል። የተአምራት ወር ይሆናል። አንድ ትንቢት እነግራችኋለሁ። ያልተለማመዳችኋቸው አዳዲስ ተአምራቶች በዚህ ወር ይሆኑላችኋል። እነዚህ 8 ወራቶች ላይ እናንተ ጋር ያልመጡ ዛሬ ተብሎ በተጠራ በዚህ ቀን ይለቀቃል። እጃችሁን ከፍ አድርጉና በተአምራት አምናለሁ በሉ እስቲ። ታላቅ እግዚአብሔር ሴት ካትሪን ኩልማን እንደው ተአምራት እናት የለውም እንጂ እናት ቢኖረው እሷ ነበረ እናቱ የምትሆነው ይባላል። እግዚአብሔር ትልልቅ ተአምራት በላዩ ላይ ያደረገ ወዲያው ወደ መድረኩ እንደመጣች ማይኩን እንደያዘች በእግዚአብሔር ስለማምን በተአምራት አምናለሁ ትላለች። እና የአገልግሎቷ ትልቁ መታወቂያ በተአምራት አምናለሁ የሚል ነው። እና በጣም ሰይጣን ተአምራትን ከመታበት መንገድ አንዱ ተአምራት የአዲስ ክርስቲያን የልጅ ያልበሰለ የሚገርማችሁ ነገር ብዙ ማስፈላጊ ያልሆነ አድርጎ ሰዎች ያስባሉ። በጥብቅ በእግዚአብሔር ዓለም ስለ ተአምራት ስታወሩ ገና ደካማ ክርስቲያን እንደሆናችሁ እንድታስቡ ያደርጋል። በእውኑ ወዳጆቼ የማይቻል የሚቻል የሚሆንበት ዓለም እንዴት ነው የልጅነት የአዲስ ክርስቲያን የሚሆነው? ካንሰር መቅለጥ እንዴት ነው የአዲስ ክርስቲያን የሚሆነው? የሞተ መነሳት እንዴት ነው የሚሆነው? አንድ እጅ አለ ወዳጆቼ፣ የተአምራት እጅ ይዘረጋል። ህይወት ያቀልላችኋል፣ መንገድ ይቀናላችኋል። ጌታ የተባረከ ይሁን። መዝሙር 77 ቁጥር 14 እንደዚህ ነው የሚለው፣ ተአምራትን የምታደርግ አምላክ አንተ ነህ፣ ለሕዝብም ኃይልን አስታወቅ። ተአምራትን የምታደርግ አምላክ አንተ ነህ። ከኔ ጋር ማለት ትችላላችሁ። ተአምራትን የምታደርግ አምላክ አንተ ነህ በሉ እስቲ። ለሕዝብም ኃይልህን አስታወቅ። መጽሐፍ ቅዱስ በጣም በግልጽ አማርኛ እግዚአብሔር የተአምራት አምላክ ነው ይላል። ተአምራት የእግዚአብሔር ማንነት ነው፣ የእግዚአብሔር ባህሪ ነው። ወዳጆቼ ሆይ ተአምራት ማድረግ እግዚአብሔር ፍቅር ነው እንደምንል፣ እግዚአብሔር በጎ ነው እንደምንል፣ እግዚአብሔር ንጹህ ነው እንደምንል፣ እግዚአብሔር ዘላለማዊ ነው እንደምንል እንዲሁ ይሄ እነዚህ እግዚአብሔር ባህሪያት ወዳጆቼ ሆይ ተአምራት ደግሞ እግዚአብሔር አልፎ አልፎ የሚገለጥበት ከስንት አንድ የሚመጣበት ነገር ሳይሆን ማንነቱ ነው። እግዚአብሔር የተአምራት አምላክ ነው ይላል የእግዚአብሔር ቃል ሲናገር። ደግሞ መጽሐፍ ቅዱስ የተአምራት መጽሐፍ እንደሆነ ከዘፍጥረት እስከ ራዕይ በመታነቡ ሰዓት ማየት ትችላላችሁ። አንድ የተወደደ እግዚአብሔር ሰው እንደው ምን አለ መሰላችሁ? ተአምራት አልወድም ተአምራትንም አልቀበልም የሚል ሰው ከመጽሐፍ ቅዱስ ውስጥ እየገነጠለ የተአምራት ገጾችን ማውጣት ቢፈልግ ተአምራትን ስለማይቀበል ከዘፍጥረት ምዕራፍ 1 ጀምሮ ገና እግዚአብሔር ሰማይና ምድርን ፈጠረ የሚለው በፍጥረት ዓለም ውስጥ እነዚህ ግዙፍ የሚገርማችሁ ዓለማት ከሌሉበት ወዳሉበት ሲመጡ አይቶ ይሄማ ተአምር ነው ብሎ ቢገነጥለው፣ ቀጥሎ ደግሞ የሰው ልጆች የመዳንን ጉዳይ ቢገነጥል፣ ምዕራፍ 5 ላይ የኖህን ጉዳይ እየገነጠለ ተአምራት አልፈልግም ያለ ሰው ተአምራት
ያለበትን ገጥ ገንጥሎ እጁ ላይ ተአምራት የሌለበትን ገጥ እዚህ ከቨሩ ላይ ማድረግ ቢፈልግ ሁሉንም ገጽ ገንጥሎ መጨረሻ ላይ ይሄ ሁለቱ ፊትና ጀርባው ብቻ ነው የሚቀረው። ምክንያቱም የእግዚአብሔር ቃል በእግዚአብሔር ተአምራት የተሞላ ነው። በእያንዳንዱ ታሪክ፣ በእያንዳንዱ ፊደል፣ በእያንዳንዱ ገጽ እግዚአብሔር ያደረጋቸው ተአምራቶች በዚህ መጽሐፍ ውስጥ አሉ። ስለዚህ በጥብቅ አማኝ እግዚአብሔር የተአምራት አምላክ እንደሆነ መጽሐፍ ቅዱስ የተአምራት መጽሐፍ እንደሆነ አምኖ ነው የሚጀምረው። ለመሆኑ ተአምራት ማለት ምን ማለት ነው? ሁለት የተአምራት ትርጉሞችን ከእግዚአብሔር ቃል እናገርና ከዛ በኋላ ወደ ተአምራት መንገዶች እንሄዳለን፣ እንጸልያለን። ጌታ የተባረከ ይሁን። ተአምራት ማለት ምን ማለት ነው? አንድን ነገር መውደድም ማመንም መፈለግም የምትጀምሩት ስለ ጉዳዩ ካላችሁ ጥልቅ መረዳት የተነሳ ነው። የእግዚአብሔር ቃል ተአምራትን እንዴት ይተረጉመዋል? ምንድነው ተአምራት? ዕብራውያን ምዕራፍ 11 ቁጥር 3 ላይ የሚታየው ሁሉ ከሚታይ እንዳልሆነ በእምነት እናስተውላለን ብሎ ስለ ሁለት ዓለማት ተናግሯል። ገና ሲጀምር ዓለማት አለ። እስቲ ዓለማት በሉ። እስቲ ዓለማት እኛ በእግዚአብሔር ቃል እንደተዘጋጁ እናውቃለን ካለ በኋላ የሚታየው ሁሉ ከሚታይ እንዳልሆነ በእምነት እናስተውላለን። ምን ማለት ነው? ዓለማት አሉ፣ ሁለት ዓለማት፣ አንዱ ይታያል፣ አንዱ አይታይም። እና የዕብራውያን ጻፊ ሲናገር የሚታየው ከሚታየው እንዳልሆነ የሚታየውን ያመጣ ሌላ የማይታይ አለ። ወዳጆች ሆይ ህይወት በዚህ በሚታየው ዓለም ተጀምሮ በዚህ በሚታየው ዓለም የሚያልቅ አይደለም። የሚታየው እንዲታይ ያደረገ ሌላ የማይታይ ዓለም አለ። ድልም ሽንፈትም፣ ውርደትም ክብርም፣ ማግኘትም ማጣትም፣ ጤናም በሽታም ወዳጆች ሆይ ከማይታየው ዓለም ወደሚታየው ዓለም የሚለቀቅ ጉዳይ ነው። ይሄ ፍጥረታዊ ዓለም የምንለው የሚነካው የሚዳሰሰው የሚቀመሰው በስሜት ዕውቀት የምንግባባው ይሄኛው ፍጥረታዊ ዓለም ሰው በክርስቶስ ኢየሱስ ሳምን አክሰስ የሚያደርገው የሚነጋበት የሚመሽበት ወዳጆች ሆይ የሚያድግበት የሚያገባበት የሚወልድበት ይሄ ከፀሐይ በታች ያለው ዓለም ፍጥረታዊ ዓለም ይባላል። ግን ይሄ ፍጥረታዊ ዓለም ብቻውን አይደለም የሚያንቀሳቅሰው ሌላ የማይታይ ዓለም አለ። ያኛው ዓለም ካልተንቀሳቀሰ ይሄኛው ዓለም ምንም ማድረግ አይችልም። አንድ ሰው ካሸነፈ ወዳጆች ሆይ ከማይታየው ዓለም እንዲያሸንፍ የተለቀቀለት ኃይል አለ ማለት ነው። ከተሸነፈ ከማይታየው ዓለም ሽንፈቱ ተሰርቶ አልቋል ማለት ነው። ይሄኛው የዛኛው ባሪያ ነው። ብቻውን ምንም ማድረግ አይችልም። ወዳጆች ሆይ ተአምራት ማለት ከዛ ከማይታየው ዓለም ወደዚህ ወደሚታየው ዓለም የሚለቀቅ ኃይል ማለት ነው። የማይታይ ዓለም አለ። ህይወት ይሄ ብቻ አይደለም። ኑሮ ይሄ ብቻ አይደለም። ደግሞም ህይወት መንፈሳዊ ነው። የማይታየው ዋና እንደሆነ የምናስብበት፣ የማይታየው አለቃ እንደሆነ የምናስብበት፣ የማይታየው ምንጭ እንደሆነ የምናስብበት። የማይታየው ነው ዋናው፣ የማይታየው ነው ኦሪጂናሉ፣ የማይታየው ነው የሚታየውን የሚያዘው። በቀላል አማርኛ ሁሉ ጊዜ ስለማይታየውና ስለሚታየው ዓለም የእግዚአብሔርን ቃል በማካፈል ሰዓት የምጠቀምበት ለሰው ሁሉ የሚገባ ቀላል አማርኛ እጆቻችን ላይ ያለ ስልክ ነው። አሁን እጆቻችሁ ላይ ያለ ስልክ ሳምሰንግ ይሁን አይፎን ይሁን ምንም ይሁን ብቻ እንደዚህ ተሸክማችሁት የምትዞሩት ተሸክማችሁ እንድትዞሩ ያደረጋችሁ እንዲታይ የሚታየው አይደለም ዋናው። ወዳጆቼ እስቲ ዛሬ ከሰዓት በኋላ የኢትዮጵያ ቴሌኮሙኒኬሽን ኔትወርክ ያጥፋ፣ ኔትወርክ የሚባል ነገር የለም ይበል። ወዳጆቼ እጃችሁ ላይ ያለ ስልክ ምንም ዋጋ እንደሌለው ያኔ ነው የሚገባችሁ። 100 ምናምን ሺህ የገዛሁት 50 ሺህ የገዛሁት 10 ሺህ የገዛሁት የምትሉት ጠቃሚ ያደረገው የማይታየው ኔትወርክ ነው። የማይታየው ኔትወርክ ጸጥ ካለ የሚታየው ስልክ ምንም ምን ሊያረግ አይችልም። የሚታየውን እንዲጠቅም ያደረገ ይዘነው እንድንዞር ያደረገ የማይታይ ኔትወርክ ነው። ሰምታችሁኛል አይደለ? የማይታየው ጸጥ ካለስ አሁን እምትይዥው ስልክ ከቤትሽ እዚህ ከዚህ ቢሮሽ ይዘሽው እንድትዞር ያደረገ የሚታየው አይደለም። ሌላ የሚታየው እንዲጠቅም ያደረገ የማይታይ አለ። እሱ ቀጥ ካለ ፎቶ መነሻ ነው የሚሆነው። አዲንግ ማሽን ነው የሚሆነው። ሂሳብ ነው መሰሪበት። አለቀ በቃ። ትላንትና የተነሳሻቸውን ፎቶ እያየሽ ብቻ ነው ከሌላው ዓለም ጋር አያገናኝሽም። የማይታየው ነው የሚታየውን እንዲሰራ የሚያደርገው። አሁን እኔ በዚህ በእጆቼ ያስኩት ማይክ ከቅርብ ጊዜ በኋላ ነው የመጣው። ድሮ ብዙዎቻችንን እየጠለፈ የጣለ አንድ ረጅም ማይክ አለ። ምንድነው ባለገመዱ የሚባል ባለገመዱ እዚህ ተነስቶ ከዛ በኋላ ሚክሰር ውስጥ ይገባል። ከሚክሰር ውስጥ ወጥቶ እዚህ ስፒከር ውስጥ ይገባል። ባለገመዱ ነው። አሁን አይታችኋል።
አይታችኋል? እቺን ማይክ እኮ ቸርች ውስጥ በመከራን ያስገባናት ለምን አትሉም? ምንም የሚታይ ነገር ስለሌለው ብቻውን ሲሰራ አንዳንድ አባቶች አይታው ይሄ ነገር የጨለማ አሰራር እንዳይሆን ብለው ፈርቶ ማለት ነው። ገብቷችኋል አይደለ? ይሄ ነገር የጨለማ አሰራር እንዳይሆን ብለው ፈርተው የለም ምንም ገመድ የለውም፣ ምንም የሚታይ ነገር የለውም። ይሄኛው የሚታየው ግን እንዲሰራ ያደረገው በዚህና በሚክሰሩ መካከል የማይታይ ኔትወርክ አለ። ገብቷችኋል አይደለ? እዛ ጋር ወንድሜ እሷን ጠቅ ቢያረጋት ይሄን ፎቶ ነው የምነሳበት፣ ምንም የሚያደርግ ነገር የለም። በቃ አለቅ። አያችሁ? ይሄንን ምንም የሚታይ ነገር የለውም፣ ብቻውን ነው አየር ላይ የተንጠለጠለ። ግን ከዚህ ተነስቶ እዛ ውስጥ ገብቶ ከዛ ውስጥ ገብቶ እዚህ ውስጥ እንዲገባ ያደረገ እነዚህ የሚታዩትን ሁሉ የሚያንቀሳቀስ ሌላ ማይታይ ነገር አለ። ዋናው እሱ ነው ወዳጆቼ ሆይ። መንፈሳዊ ዓለም እንደዛ ነው። ሌላ ዓለም አለ መንፈሳዊ የተባለ ይሄኛው የሚታየውን የሚያግዝ እንዲያሸንፍ፣ እንዲቀጥል፣ እንዲረዳ። ስለዚህ በፍጥረታዊ ዓለም በሚታየው ዓለም ላይ የማይታየው ዓለም ኃይሉን ሲለቅ እኛ እሱን ታምራት እንለዋለን። ታምራት ማለት ከማይታየው ዓለም ወደሚታየው ዓለም የሚለቀቅ ኃይል ነው። የኛው ዓለም ሲያስተናግደው፣ የኛው ዓለም ማኒፌስት ሲያደርገው፣ ሲገልጠው፣ ሲታይ፣ ሲነካ፣ ሲዳሰስ ምን ይባላል? ታምራት ይባላል። አንድ ዓለም አለ ወደ አንተ የሚታይ ዓለም በረከትን የሚለቅ፣ ወደ አንተ የሚታይ ዓለም ታምራትን የሚለቅ፣ ወደ አንተ የሚታይ ዓለም ቅባትን የሚለቅ፣ ማሸነፍን የሚለቅ። አይታይም ግን የሚታዩ ድሎችን፣ የሚታዩ በረከቶችን፣ የሚታዩ ቅባቶችን፣ የሚታዩ ፋይናንሶችን፣ የሚታዩ በሮችን፣ የሚታዩ ድሎችን ያደርጋል። ታምር ሆነልኝ ስል ምን እያልኩ ነው? የማይታየው ዓለም በእኔ ጉዳይ ኃይሉን ለቀቀ፣ በረከቱን ለቀቀ፣ ቅባቱን ለቀቀ። ወዳጆቼ የሚነካው የሚዳሰሰው የምትገባበት ፔሮል ላይ የምትፈርምበት የምትተኛበት ይሄኛው ዓለም ብቻ አይደለም። አንተ ያልደረስክበት በዚህ ሰውነት አክሰስ የማታደርገው ከዚህ ዓለም ውጭ የሆነ ሌላ ዓለም አለ እግዚአብሔር የሚያንቀሳቅሰው። አይታይም፣ የሚታየውን ግን ያዘዋል። አይታይም፣ የሚታየውን ግን ይገዛዋል። አይታይም፣ የሚታየውን ግን ያንቀሳቅሰዋል። እና እነግራችኋለሁ ከዛ ዓለም ዛሬ ማለዳ የሚለቀቅ በረከት አለ። አንተ አምና አሜን ማለት ብቻ ነው። እያየው በርህ እያየው መንገድህ ይለቀቃል። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው በጣም ደስ በሚል ፈገግታ ሌላ የማይታይ ዓለም አለ በሉ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ይሄኛውን ዓለማችሁን የሚረዳ የምትኖሩበትን ፍጥረታዊ ዓለም የሚያግዝ የማይታይ እጅ ይዘረጋል። ሃሌሉያ። ሁለተኛው ልናገር። አጠገባችሁ ያለውን ሰው ፈገግ ብላችሁ ታምራት ማለት በሉት እስቲ ከማይታየው ዓለም የሚለቀቅ ኃይል ነው። ሁለተኛው ተአምራት ማለት በማይቻሉ ከተፈጥሮ ሕግ በላይ የሆነ ነገር ነው። ተአምራት ማለት ተፈጥሮ ሕግ አላት። እግዚአብሔር ፍጥረትን ሰርቶ ከጨረሰ በኋላ ፍጥረትን የሚያኖረው አንድም በችሎታው ሁለትም በሰጠው ሕግ ነው። ከኃይሉ ብዛትና ከችሎታው ብርታት የተነሳ አንድስ እንኳን አይታጣውም ይላል የኢሳይያስ መጽሐፍ። ከኃይሉ ብዛት ከችሎታው ብርታት የተነሳ ይህንን ዩኒቨርስ የእግዚአብሔር ኃይል የእግዚአብሔር ችሎታ ሲያንቀሳቅስ ሁለተኛው የሰጣቸው ሕግ ፀሐይ መቼ ወጣ መቼ እንደምትገባ፣ ጨረቃ መቼ ወጣ መቼ እንደምትገባ፣ ውሃ እንዴት መፍሰስ እንዳለበት። የሚገርማቸው ነገር ተፈጥሮ የራሱ ሕግ አለው። መዝራት፣ ማጨድ፣ መምሸት፣ መንጋት፣ ክረምት፣ በጋ እንዴት እንደሚወለድ እንዴት እንደሚታደግ እንዴት እያንዳንዱን ነገር እግዚአብሔር በሕግ ውስጥ አስቀምጧል። ለዚህ ሁላችንም የሚገርማችሁ ነገር ቀን ከሆነ ቀጥሎ ማታ፣ ማታ ከሆነ ቀጥሎ ቀን እንደሚሆን እናውቃለን። ይሄ የተፈጥሮ ሕግ ስለሆነ ወዳጆች ሆይ ክረምት በጋ የተፈጥሮ ሕግ ነው። ከዛ በኋላ ሰዎች ከተጋቡ በኋላ ልጅ እንደሚወልዱ የተፈጥሮ ሕግ ነው። እያንዳንዱ ነገር የራሱ ሕግ አለው የምናውቀው። ግን አንዳንድ ጊዜ ተአምራት ከተፈጥሮ ሕግ በላይ በሆነ መልኩ ወደ ሰዎች ሕይወት ውስጥ የሚያመጣው ነገር አለ። ለምሳሌ ገብርኤል መጥቶ ለማርያም የነገራት ጉዳይ ከተፈጥሮ ሕግ በላይ የሆነ ነገር ነው። ማርያም ሆይ እግዚአብሔር ካንቺ ጋር ነው ሲላት ይሄ ተፈጥሯዊ ነው። ጸጋ ይሞላብሽ ሆይ ይሄም ተፈጥሯዊ ነው። ወንድ ልጅ ትወልጃለሽ ሲላት ግን እዚህ ጋር አንዴ ያዝልኝ ሳትለው አትቀርም። ገብርኤልን አልጨረሰም መልእክቱን። ወንድ ስለማላውቅ ይሄ እንዴት ይሆናል? ይኸውላችሁ ተአምራት ማለት እንዴት ይሆናል በሚባሉ ጉዳዮች ላይ የሚዘረጋ መለኮታዊ ኃይል ነው። ወንድ አላውቅም ልጅ ለማምጣት ወንድ ማወቅ አለብኝ። ተፈጥሮ የሚባል ጉዳይ አለ። ፀሐይ ቆሟል አይደለ? ኢያሱ እጆቹን አንስቶ ፀሐይ በገባው ጨረቃን በኤሎን ሸለቆ ትቁም ብሎ ጸልዩዋል። ቀጥ አለች።
በሰዓቱ የነበረው የሳይንስ ዕውቀት ነው እንጂ መሬት ነው የቆመችው። ፀሐይም ትቁም መሬት፣ እኛ ግን የምናውቀው አንድ ጉዳይ ከተፈጥሮ ሕግ በላይ የሆነ ነገር እንደሆነ ነው። ተአምራት ማለት እዚህ መጽሐፍ ላይ የሚገርማቸው ነገር የ100 ዓመት ሽማግሌና የ90 ዓመት እናት ወለዱ የሚል ቃል አለ። ሳይንስ አይደግፍም ይሄን። ሴት ልጅ መውለድ የምታቆምበት እድሜ አለ፣ ተፈጥሯዊ ነው። ግን ተአምራት ሲሆን ከሱ በላይ ይሆናል። ተአምራት ማለት ከተፈጥሮ ሕግ በላይ የሆነ ነገር በህይወታችሁ ላይ ሲሆን ነው። የምናቀው አለ ገንዘብ እንዴት እንደሚገኝ፣ የምናቀው አለ አንድ ነገር እንዴት እንደሚሆን። የተአምራት ዓለም በእናንተ ጉዳይ ላይ ሲንቀሳቀስ ከተፈጥሮ ሕግ በላይ የሆነ ነገር ይሆናል ማለት ነው። እግዚአብሔር የተባረከ ይሁን። የተአምራት ምንጮችን ሁለቱን ልናገርና የተአምራት ዓላማ አንዱን ተናግሬ የተአምራት መንገዶችን ሁለት ተናግሬ ጨርሳለሁ። እመኑኝ ከዚህ ቀን ጀምሮ በጣም የምትደነቁበት ትልልቅ መለኮታዊ ተአምራት ይጎበኛችኋል። መለኮታዊ የተአምራት ጉብኝት ሳምንት ይሆናል። አሜን። አጠገባችሁ ያለውን ሰው በተአምራት ታምናለህ ወይ በሉት። ይላችሁ የተአምራት ምንጮች ሁለት ናቸው። በጣም ብዙ አይደሉም፣ ሁለት ናቸው። አንዱ እግዚአብሔር ነው፣ ሁለተኛው ሰይጣን ነው። ሁለቱም የራሳቸው ዓለም አላቸው። ያኛው የማይታየው ዓለም ቅዱስና ርኩስ ነው። አንዱን እግዚአብሔር ይመራዋል፣ ሁለተኛውን ዲያብሎስ ይመራዋል። የሚታየው ዓለም ላይ ነው ተጽኗቸው። በአንድ ዓለም ሁለት የማይታይ ዓለም ነው እና ዲያብሎስም ይሄኛውን ዓለም መግዛት ይፈልጋል፣ እግዚአብሔርም ደግሞ ይሄኛውን ዓለም ይገዛዋል። ፍጥረታዊው ዓለም በዛ በማይታዩት ሁለት ዓለማት ጥላ ውስጥ ነው ያለው። የማይታየው ዓለም የሚታየው ዓለም ላይ ማኒፌስት ሲያደርግ ሲገለጥ እኛ የሚታየውን አይተን የሚታየውን አይደለም የምንቃወመው፣ ምንጩን ነው የምንቃወመው። ተአምራት አይነቱን መቃወም የለባችሁም። አንዳንድ ሰዎች ይመጡና ፓስተር እንደዚህ የሚባል ተአምራት አለ ይላሉ፣ ትቀበላለህ ወይ ይሉኛል። የሚገርማችሁ ነገር እኔ የምቃወመውም የምቀበለውም የተአምራት አይነት የለም። የምቃወመው ምንጭ ነው ያለው። የአጋንንት ከሆነ ቢገባኝም ዳውም እቃወመዋለሁ። የእግዚአብሔር ከሆነ ግን ባይገባኝም ባልደርስበትም እቀበለዋለሁ። ሰምታችሁኛል? እንዴት ነው ብሎ አስረዳ ሲሉኝ አልገባኝም፣ ግን ከእግዚአብሔር ስለሆነ ልክ እንደ ማርያም እኮ ነው። ወንድ ስለማላውቅ እንዴት ይሆናል ስትለው ያወራት ሁሉ የገባት አልመሰለኝም እኮ ማርያም። የሚገርማችሁ ነገር መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል፣ ዘመድሽ ኤልሳቤጥም ከጸነሰች 6 ወሯ ነው፣ ለሱ የሚሳነው የለም ሲል ሃሌሉያ። ከሱ ነው እንዲህ አለቻ፣ ከሱ ነው ከእግዚአብሔር እቀበላለሁ። ከእግዚአብሔር ከሆነ ባይገባህም ማለት አንዳንድ ነገር ባይገባህም ሁለት ምንጭ ነው ያለው። ሁለት ምንጭ ነው ያለው። የተአምራት ዓለም ሁለት ምንጭ ነው። አንድ ከእግዚአብሔር፣ ሁለት ከሰይጣን። ማስረጃ ከፈለጋችሁ ዘጸአት ምዕራፍ 8ን ወይም ደግሞ ሙሉ የሙሴን ታሪክ መረዳት ትችላላችሁ። ታስታውሳላችሁ አይደለ? ሙሴ እግዚአብሔር ዘጸአት 3 ላይ ጠራውና ሂድ ወደ ፈርዖን አለው። አልሄድም አለ። ያልተዘጋ ፋይል አለው። ሰው ገሎ ነው የመጣው። ከዛ አያምነኝም። አሁን እኔ እግዚአብሔር ልኮኛል እናንተም ደግሞ ነፃ ላወጣችሁ ነው ብል እነሱ ማያምኑኝም እሱ ማያምነኝም። እንዴ ሰውዬ 40 ዓመት እንደምንም አገግሞ መጣ ነው የሚሉኝ። አይደለም እኔ ካንተ ጋር ነኝ፣ ተአምራት ታሳያለህ አለው። በል እጅን ከተት እዚህ ውስጥ ከተት አውጣ። ሲያወጣ ለምጽ መልሶ ሲከተው ኖርማል ተአምራት። ተመልከቱ እንግዲህ አስማት አይደለም ተአምራት። ከዛ በኋላ ደፋው ደም ሆነ። ከዛ በኋላ እንደገና ይቀረው ንጹህ ሆነ። ተአምራት። ዱላን ጣለው አለው። ጣለው። ምን ሆነ ይላል። ብዙ ጴንጤ ይፈራዋል ቃሉን። ምን ሆነ ይላል። እባብ ሆነ ይላል። እባብ ሙሴም ራሱ በእንደዚህ አይነት አስተሳሰብ የተጠቃ እንደሆነ አስባለሁ። እባብ ሲሆን ወሬ ሩጫ፣ እባብማ ከጨለማ ዓለም ነው ብሎ ማለት ነው። ያዛት አለው እግዚአብሔር። ያዛት። ይሄ የ666 እባብ አይደለም። እኔ ካንተ ጋር እንደሆንኩ ማሳይብ ነው ሲል ሲይዘው ዱላ በሊድ ለፈርዖን አለው። ፈርዖን ጋር መጣ። እግዚአብሔር ልኮኛል አለው። አላመነውም፣ አላቆም እግዚአብሔርን አለ። ተአምራት አሳያለሁ አለው። እነዚህን እግዚአብሔር የነገረውን በሙሉ አደረገ። ዱላ ሲጥል የሚገርማቸው ነገር የሙሴ ዱላ ወደ እባብነት ተቀየረች። ፈርዖን ጠንቋዮች ከበውታል። ግብጽ የምትታወቀው በጥንቆላ ነው። ወይ ቀላል ነው እኛ ምን ጥላለን ብለው ጣሉ። አሁን ሙሴም ጥሎ እባብ ስላደረገ እነሱም ጥለው እባብ ስላደረጉ ቤቱ በእባብ ስለተሞላ እዛ ቤት ላይ የጨለማ አሰራር እየተንቀሳቀሰ ነው ብላችሁ ማሰብ የለባችሁም። የሙሴ እባብ ከእግዚአብሔር ነው። በእነሱና በሙሴ መካከል ያለው ልዩነት የአይነት ሳይሆን የምንጭ ነው። እነሱም እባብ አድርገዋል፣ እሱም እባብ አድርጓል። እነሱ ከጨለማ ዓለም ነው እባብ ያደረጉት፣ እሱ ደግሞ ከእግዚአብሔር ዓለም ነው እባብ ያደረገው። ስለዚህ አሁን ልክ እንዳያችሁ ቡዳ ከማለት በፊት ምንጩ ኬት ነው ነው። ክብር ለኢየሱስ ይሁን። ከእግዚአብሔር ከሆነ እንቀበላለን።
አልተስማማችሁም? እሺ ሐዋርያት ሥራ ምዕራፍ 8 ላሳያችሁ። ሲሞን የሚባል ጠንቋይ ነበር ይላል። በጣም ታዋቂ ጠንቋይ ነው። የሚገርማችሁ በሰማሪያ ነው የሚኖረው። ሰማሪያ በብዙ ጠንቋዮች የተሞላች ከተማ ናት። ግን ፌመሱ በዛን ሰዓት ላይ ሲሞን ነበረ። ያስገርማቸው ነበር ይላል። አይገርማችሁ? ይህ ከእግዚአብሔር ነው ብለዋል። ማነው ሲሞን አገልግሎ ሲጨርስ ህዝብ በሙሉ እንዴት ያለ ድንቅ ጊዜ ነበረን ብሎ ነው ወደ ቤቱ የሚገባው እውነተኛው እስኪመጣ ድረስ። ልክ ፊልጶስ ደርሶ ወንጌል ሰበከ፣ ተአምራትን አደረገ፣ ኢየሱስ ክርስቶስ ተሰበከ። ከተማይቱ ላይ ታላቅ ደስታ ሆነ፣ መናፍስቶች ተመቱ። የዛን ሰዓት ሲሞን ያደርገው የነበረው ከጨለማ ዓለም እንደሆነ ታወቀ እና ሰዎች ትክክለኛው የፊልጶስ ነው ብለው ፊታቸውን ወደ ኢየሱስ አዞሩ። ወደ ፊልጶስ መጡ። ራሱ ሲሞንም አብሮ መጽሐፉን አቃጠለና ወደ ኢየሱስ መጣ። እስከ ዛሬ ድረስ ግን እያደረገ ከጨለማ ዓለም እያስደነቃቸው ነበር። ፊልጶስ ሲመጣ ልዩነቱ ምንድነው? አንድ የምንጭ ፊልጶስ እንደ ሲሞን አይነት ተአምራት አድርጓል፣ ግን ከእግዚአብሔር አምጥቶ ነው ያደረገው። የሁለቱ ልዩነት ሲሞን እያስገረማቸው ነበር፣ ፊልጶስ ግን እየፈወሳቸው ነበር። በአስማትና በተአምራት መካከል ያለው ልዩነት አንዱ አስማት ማስገረም ነው ስራው። ማየት መገረም ከህይወታችሁ ጋር የሚያገናኘው ነገር የለም። ፊልጶስ ግን ኢየሱስን ሲሰብክ ኩላሊታቸው ይፈወስ ነበር፣ መንፈሱ ይመታ ነበር። የፊልጶስ ተአምራት ከዕለት ተዕለት የህይወት እንቅስቃሴያቸው ጋር ሲያያዝ የሚገርማችሁ ነገር ጨለማቸውን ሲያበራ ተአምር ሲያደርግላቸው ጤናቸውን፣ መንፈሳቸውን፣ ስጋቸውን ሲነካው፣ ሲሞን ግን ማስገረም ብቻ ነው። እየታመሙ ይገረማሉ። የፊልጶስስ ግን ፈውስ ነበረው። አያችሁ፣ ተአምራት ከናንተ ህይወት ጋር የሚያያዝ ጉዳይ ነው። በር የሚከፍት የሚገርማችሁ ነገር ዕዳ የሚከፍል ጨለማ የሚገፍ ሁለት ዓለማት አሉ። አንዱ የእግዚአብሔር ነው፣ ሁለተኛው የጨለማ ነው። እኔ የቱን ልቀበል? የእግዚአብሔርን። የቱን? ሁሉንም። አሜን በሉ እስቲ። አጠገባችሁ ያለው ከእግዚአብሔር ከሆነ ሁሉንም ተቀበል በሉት። ኪሴም ቤቴም አካውንቴም ለጨለማው ዓለም ሲልድ ነው፣ ዝግ ነው፣ አይችልም። በኢየሱስ ደም ተሸፍኗል። ያኛው ዓለም ግን በሌለሁበት ቤቴ ሊገባ፣ ኪሴ ሊገባ፣ አካውንቴ ሊገባ፣ ሊያገለግለኝ የሌለን ነገር እንዳለ ሊያደርግ እንደሚችል አምናለሁ። እንደ አብርሃም የሌለ ነገር እንዳለ አድርጎ በሚጠራ የለም ገንዘብ አይደል ሲጠራው ይመጣል። የለም ጤና አይደል ሲጠራው ይመጣል። የለም አይደል ኩላሊት ሲጠራው ይመጣል። በዚች አጭር የአገልግሎት ዘመኔ አንዱ ኩላሊታቸው ወጥቶ በአንድ ብቻ የሚኖሩ ሲመረመሩ ሁለት ሆኖ አግኝተዋል። ከየት መጣ? አንደኛው ጠራው እግዚአብሔር። የሚገርማችሁ ነገር ማህፀን ሳይኖራቸው በእጢ ምክንያት ወጥቶ የሚገርማችሁ ነገር አርግዘሻል ስትባል ከየት መጣ? አረ ማህፀን ይወጣል ስትል አረ ንጹህ ማህፀን ነው የሚታየኝ የተባሉ የሕክምና ሪከርዶችን ሰምቻለሁ። ከየት መጥቶ? ይሄኛው ዓለም ይፈጥራል። ሃሌሉያ! የሌለን ነገር እንዳለ ያደርጋል። አለ የእግዚአብሔር ከሆነ ትቀበለዋለህ፣ የእግዚአብሔር ካልሆነ አትቀበለው። ግን ያኛው ብቻ አይደለም እንደዚህ የሚያደርገው ወዳጆቼ ሆይ፣ ይሄኛው ዓለምም እንደዚህ አድርጎ ያገለግላል። ምንጩ ነው ዋናው፣ አይነቱ አይደለም። እጃችሁን ከፍ አድርጉና ከእግዚአብሔር ከሆነ እቀበላለሁ በሉስ። ለምን ተአምራት ይሆናል? አንደኛ የእግዚአብሔር ክብር እንዲገለጥ። ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ስለ ጌታ ኢየሱስ ክርስቶስ ተአምር የመጀመሪያ ተአምሩን እንደምታውቁት በወንጌላት ውስጥ በቃና ዘገሊላ ባደገበት ከተማ ነው ያደረገው። በጣም ፋሚሊየር የሆነ ስብከት ነው ይሄ። ምንድነው የሆነው? ውሃ ወደ ወይን ጠጅ ተቀየረ ነው የሚለው። ከለር የሌለው ነገር ከለር ወዳለው፣ ጣዕም የሌለው ነገር ጣዕም ወዳለው ተቀየረ ይላል። ሚራክሉ እሱ ብቻ አይደለም። እስራኤል የወይን ጠጅ ለማዘጋጀት ታውቃላችሁ አይደለ? ከ7 እስከ 10 ዓመት ነው የሚፈጅባቸው። ጌታ ኢየሱስ ግን ፍራክሽን ኦፍ ሰከንድ ነው፣ በሚቀዳበት ቅጽበት ነው የ7 ዓመት ድካምን ከ7 ሰከንድ ባነሰ ጊዜ ውስጥ የቀየረው። እና ምንድነው የሚለው ሲጨርስ ቁጥር 11 ላይ 2:11 ላይ ጌታ ኢየሱስ ውሃውን ወደ ወይን ጠጅ ቀየረ ይልና ክብሩንም ገለጠ ይላል። እዛ ቤት ውስጥ ወይን ያልደረሳቸው ወይን እንዲደርሳቸው አይደለም ዋናው ዓላማው ጌታ ኢየሱስ ክብሩን በእንደዚህ አይነት ሁኔታ በሁኔታዎች ላይ አመታት በሚፈጁ ጉዳዮች ላይ ችሎታ እንዳለው ቀጥሎም እንደሚል ታውቃላችሁ። ደቀ መዛሙርቱን በሱ አመኑ። ለ10 ዓመት ጊዜ የሚወስድን ጉዳይ በዚህ ደቂቃ መቀየር ከቻለ ብንከተለው ያዋጣናል ማለት ነው። ብቻውን አይደለም። አንድ መቀየር የሚችል ማገዝ የሚችል ነገሮችን መለወጥ የሚችል ኃይል እሱ ጋር አለ ማለት ነው ብለው አመኑ። ግን ዋናው በተአምራቱ የሆነው ነገር ሙሽራው አይደለም። በተአምራቱ ሙሽሪት አይደለችም። በተአምራቱ ጠጅ የቀዱት ሳይሆኑ የጌታ ክብር ተገለጠ። ተአምራቶች ከእግዚአብሔር ሲሆኑ እግዚአብሔርን ያከብሩታል። የተአምራት አንደኛውና ዋነኛው ዓላማ
የእግዚአብሔርን ክብር መግለጥ ነው። ተአምራቶች በህይወታችሁ ሲሆኑ እግዚአብሔር ይከብርባቸዋል። አሜን። እጃችሁን ከፍ አድርጉና እሱን የሚያከብሩ ተአምራቶች ይሆኑልኛል በሉ። ሁለተኛው የእግዚአብሔርን ቃል ለማጽናት በማርቆስ ወንጌል ምዕራፍ 16 ላይ እንደዚህ የሚል ቃል አለ። ሙሉን መጽሐፍ ስታነቡ ቃሉንም በድንቅና በተአምራት ያጸና ከኔ ጋር ናችሁ ነበረ። እስቲ ከኔ ጋር በሉ ቃሉን በሉ እስቲ በድንቅና በተአምራት ያጸና ነበረ። ኢየሱስ ያድናል ሲሉ ወዳጆቼ ሆይ ልክ ነው እያለ ማየት የማይችለው እንዲያይ መስማት የማይችለው እንዲሰማ እነሱ ይናገራሉ፣ እሱ ደግሞ ያትማል። እነ ጴጥሮስ ይናገራሉ፣ ጌታ ኢየሱስ ልክ ነው ሲል ማህተም ይመጣል። ማህተሙ ምን ነበረ? ድንቅና ተአምራት። እነ ጴጥሮስ ኢየሱስ ተነስቷል ያሉት የሞተ እያስነሱ ነበረ። እነ ጴጥሮስ ጌታ ኢየሱስ ኃይል አለው ወንጌላችን ኃይል አለው ያሉት ወዳጆቼ ሆይ መናፍስቶችን እየመቱ ነበረ። የሚታይ ተአምራት ሰማይ አብሯቸው ይሰራ ነበረ። ቃሉንም ይላል በድንቅና በተአምራት ያጸናላቸው። ወሬ ብቻ አልነበረም፣ የሚጸና የእግዚአብሔር የተአምራት ዓለም አብሯቸው ነበረ። አንደኛው ተአምራት እግዚአብሔር ክብርን ይገልጣል። ሁለተኛ ቃሉን ያጸናል። ሶስተኛው ተአምራት ለምንድን ነው የሚሆነው ነው የሚያልኩ ያለሁት የእግዚአብሔር ክብር እንዲገለጥ ቃሉ እንዲጸና። አንዳንዴ ደግሞ ተአምራት የግድ የሚያስፈልግበት ነገር ውስጥ ትገባላችሁ። እንደዚህ አይነት ነገር ሆኖ ያውቃል ህይወታችሁ ውስጥ? የግድ ሁለት ልጆቿን ባለዳ መጥቶ ነገ እመለሳለሁ ብር ካላዘጋጀሽ ያላትን ሴትዮ ስለ ብድር ክፋት 16 ነጥብ ብታስተምራት አይገባትም። እሱ ስለ መበደር አደገኛነት፣ ስለ ቁጠባ ጥቅም አሁን ለሴትዮዋ የሚያስፈልገው ተአምራት ነው። ለዛም ነው የእግዚአብሔር ሰው ጋር መጣ ባሪያ ሞቷል ባለዳ መጥቶ ልጆቼን ሊወስዳቸው ነው ሲላት ይበለው አላለም። እሱ መበደር እስራኤላዊ ሆነሽ ብሎ ስለ ብድር ክፋት አላስተማራትም። በቤትሽ ምንድነው ያለው አላት። ባዶ ማድጋ አለችው። ሰብስቢ ባዶ አላት። ሞልቷል አካባቢው። ከገባሽ በኋላ በሩን ዝጊ ካንቺና ከልጆችሽ በኋላ አገላብጪው አላት። ስታገላብጠው ከባዶ ማድጋ ውስጥ ዘይት ወጣ። ይሄ እኮ የኢሉሚናት አባል መሆን አይደለም ወዳጆች ሆይ፣ በእግዚአብሔር ተአምራት ማመን ነው። ይሄ የእግዚአብሔር እጅ ዛሬም የእናንተን ነገር ይሞላዋል። አይገርም? ባዶ ነገር ስታገላብጥ ዘይት ይወጣው ሞላ። አሁን ምክንያቱም የግድ ቀይ ባህር ፊት ለፊት ቆሞ ፈርዖን ከኋላ እየመጣ ምንድነው የሚያስፈልገው? የግድ አንድ የሚዘረጋ ክንድ መኖር አለበት። መከፈል ያለበት ባህር መኖር አለበት። ዕውቀትም ገንዘብም ስልጣንም አንዳንድ ጊዜ የሆነ ቦታ ሄዶ ያልቃል። ምድር ትጨርሳለች። ዶክተሮች አንችልም የሚል ወረቀት ይሰጡሃል። ሰዎች ከዚህ በኋላ ምንም ማድረግ አንችልም የሚል ወረቀት ይሰጡሃል። ከምድር የመጨረሻው ስቴፕ ላይ ትደርሳለህ። የዛን ሰዓት ግን የሚለቀቅ መለኮታዊ ዓለም አለ። የተቋረጠውን የሚቀጥል፣ የጨለመውን የሚያበራ፣ የጠፋው እንዲገኝ የሚያደርግ እሱ ምን ይባላል? ተአምራት። ሲአሜን በሏ። ክብር ለኢየሱስ ይሁን። ይሄ ከፊታችሁ ያለ ሳምንት ትልልቅ ተአምራት የምታስተናግዱበት ሳምንት ነው። ግን አንድ ሰው ጨብጡና በተአምራት ታምናለህ ወይ በሉት። ከእግዚአብሔር በሆነ ተአምራት ታምናለህ ወይ በሉት። ምን አላችሁ? ይቅርብኝ ካለ መብቱ ነው። ስሙ ከህይወት መዝገብ አይሰረዝም። አይፈልጋለሁ ካለ ግን እግዚአብሔር በጤናው፣ በቤቱ፣ በህይወቱ፣ በፋይናንሱ ጉዳይ በረከቱን ይለቃል። ነግራችኋለሁ በጌታ በኢየሱስ ክርስቶስ ስም። ነገ አንድ ብላችሁ ስትጀምሩ፣ ወደ ቢሮአችሁ ስትገቡ፣ ወደ ስራችሁ ስትሄዱ አንዳንድ ነገሮች ተቀይረው ታገኟቸዋላችሁ። ልክ እነዛ ሴቶች ሲሄዱ ድንጋዩ ተንከባለው እንዳገኙ ከዚህ ቃል በኋላ እግዚአብሔር በተአምራት የማይቀየሩ ነገሮችን ይቀይራል። ጤናችሁ ላይ፣ ደማችሁ ላይ፣ አጥንታችሁ ላይ፣ ትዳራችሁ ላይ፣ ፋይናንሳችሁ ላይ የተጣበቁ ነገሮች በሚዘረጋው ተአምራት መቀየር ይጀምራሉ። አለ የሚረዳ ዓለም፣ አለ የሚረዳ እጅ። ለአመታት የተጣበቀብን ተስፋ ያስቆረጥን የሚያነሳ አንድ ሰው ጮህ አሜን ይበል። የተአምራት መንገዶች። እንዴት ተአምራት ማየት እችላለሁ? በእውኑ በዚህ መጽሐፍ ላይ ያሉ ተአምራቶች በእኔ ህይወት ይሆናሉ ወይ? ይቻላል ወይ? አዎ ይቻላል። መጽሐፍ ቅዱስ ስለሚያምን ሁሉ ይቻላል ብሎ ይናገራል። እንደዛች ሴት አይነት ውጥረትና ጭንቀት ውስጥ ገብቼ እግዚአብሔር ባዶ ነገር ሊሞላ ይችላል። አዎ ባህር ሊከፈል ይችላል። አዎ አለት ሊሰነጠቅ ይችላል። አዎ ዮርዳኖስ ሊቋረጥ ይችላል። አዎ አሁንም እግዚአብሔር በተአምራት እኔ ሊጎበኘኝ፣ ጤናዬን ሊያስተካክለው፣ ምንም አይነት በደሜ ላይ በአጥንቴ ላይ ያለን በሽታ መቀየር ይችላል። አዎ ማየት ይችላል ተአምራት። አዎ መቼ? አሁን። እንዴት? መጽሐፍ ቅዱስ መንገዶች አሉት። ምንድነው የመጀመሪያው መንገድ? ማመን።
ፍርሃትና ጥርጣሬ የተአምራት ጠላቶች ናቸው። ሁሉ ጊዜ ተአምራትን የሚፈሩና የሚጠራጠሩ ሰዎች የእግዚአብሔር የተአምራት ዓለም አያገለግላቸውም። ምክንያቱም በእግዚአብሔር ቃል ጌታ ኢየሱስ ከሰዎች ጋር በተአምራት በፈውስ መቀጠል ሲፈልግ ያስጠነቀቃቸው እመን ብቻ በሚል ቃል ነው። እመን ብቻ የሚለው ቃል መሰረታዊ ነገር ነው። እመንና ፍርሃትም ቢኖረው ምንም ማለት አይደለም። ከማመን ውጪ ሌላ አይነት ክፍተት መስጠት አይቻልም። እምነት የተአምራትን ዓለም አሁንና ሁሉ ጊዜም በህይወታችሁ ላይ ያደርገዋል። አምናለሁ በሉ እስቲ። እንዴ በረም ነው እግዚአብሔር በሉ እስቲ ተአምራት ያደርጋል ብዬ አምናለሁ። ጌታ የተባረከ። እኔ መጀመሪያ ልጄ ስትወለድ 2 ሴት ልጆች አሉኝ። ቅድም የእግዚአብሔር ሰው ሲናገር በጣም ነው ደስ ያለኝ። ልጆችን መባረክ እኛም ባንናገርባቸው ምድሪቱ ላይ ተነገረ። እዚህ ምድር ላይ የሚወለዱ ልጆች ላይ ተነገረ አለ። በተለያየ አይነት ሲስተም የሚነገር አለ። እየመታን ነው እየቀረፈን የምናሳድገው። አሜን። እኛ ስንቱን ነገር እየታገለን አደግን፣ እነሱ ግን በበረከት ያድጋሉ። ጌታ የተባረከ ይሁን። እና ሁለተኛ መጀመሪያ ልጄ ስትወለድ 17 ሰዓት ነው ባለቤት ያማጠችው። እኔ ገርሞኛል። ምክንያቱም በቃ አልወጣም ብሎኛል፣ እምቢ ብሎኛል፣ ምጥ ሰርጀሪ ልሰራ ነው ብለው የማገለግልበት ቤተክርስቲያን ውስጥ ያሉ ሰዎች ተነግረው በኢየሱስም ውጣ ብዬ መንገድ ላይ ትራንስፖርት ውስጥ ሁሉ የወለዱ ሰዎች አሉ። ጌታ ምስክሬ። ለኔ ሲሆን ጸጣለ ብለው 17 በኋላ ላይ ዶክተሩ መጥቶ አም ሶሪ ፓስተር በጣም ረጅም ሰዓት ስላማጠች ባለቤት ልጅህ በህይወት እንዳለች የልብ ምቷ ሊያሳየን አልቻለም። አሁን የልጅ ብቻ ሳይሆን የባለቤትም ጤና አደጋ ላይ ነው። እሷም መግባባት እንደዚህ ያርጉሉ እየመጡ ማነሽ ምንድነሽ ቢሏት ልታውቅ አልቻለችም። ስለዚህ ምን እንደሚፈጠር አላቅም፣ ግን ቢያንስ የባለቤት ልብ ምትም ትንፋሽም ስላለ እሷን ለመርዳት በቃ የሆነ ነገር ማድረግ አለበት። ልጆች ናችሁ፣ የዛሬ 10 ዓመት ነው ልጆች ናችሁ። ስለዚህ ምንም የሚያስቸግር ነገር የለም። ቀድማ ተወልዳላችሁ ወደፊት። እግዚአብሔር መልካም ነው፣ እግዚአብሔር አዋቂ ነው። ያሁኑ ግን የሆነ አይመስለኝም። ሁለተኛ በጣም እትብት የሚባል ነገር እዚህ ላይ ተጠምጥሞባት ለካ ማህፀን ውስጥ ራሱ ስንት መከራ አለ። አሁን እኔ ድሮ ልጆች ወጣው እዚህ በመድረ በዳ የሆነ ተዘበ የምን ምድረ በዳ ነው ብዬ ከለከል ነበር። ለካ እዚህ ውስጥ መገልበጥ የሚባል ምድረ በዳ አለ። እትብት መጠምጠም የሚባል ምድረ በዳ አለ። ያው አንደ በጭንቅላት ነው መሰለኝ ልጅ መምጣት ያለበት፣ በእግሩም ይመጣ ልጅ አለ፣ በወገቡም ይመጣ ልጅ አለ። ሰብረው ነው የሚያወጡት ዶክተሮች። አይሆንማ በተሳሳተ ዳይሬክሽን የመምጣት ምድረ በዳ ብየዋለሁ እኔ። የሚገርማችሁ ነገር በእግሩ ባልሆነ ዳይሬክሽን የዛን ሰዓት በአካል ጉዳተኛ የሚሆኑ ልጆች በዛ ነው። አንደኛ በትክክለኛ ዳይሬክሽን አይደለም የመጣችው መምጣት ባለባት ልክ። ሁለተኛ በአልትራሳውንድ ስናያት የጭንቅላት ሳይዟ ስትራክቸሩ ልክ አይደለም። አንዳንዴ 4 ማዕዘን ይሆናል፣ አንዳንዴ ክብ ይሆናል። ይሄ መናፍስት ካልሆነ ምንድነው? አንዳንዴ እንደ ፈሳሽ ነገር እንደዚህ ይልብናል እና ደንግጠናል። ኖርማል ነገር ይሄ። አይኗ በቦታው ጆሮ በቦታው ያለ ልጅ እያየን አይደለም ማለት። ከዛም በኋላ በቃ ግን እሱም ቢሆን እንደዚህ ዲስትራክት የሆነችም ልጅ ራሱ ትውጣ ከተባለ ልብ ምቷን እያየ ነው አይደለንም። እና በቃ አይዞ አለ። ከዛ ሲሄድ 1 ደቂቃ ትሰጠኛለህ አልኩት። ለምን አለ። በቃ አንድ ሊያት በቃ ባለቤቴ በላይ ልብ ምቷም እየቆመ ነው ብሎ 1 ደቂቃ ሰጠኝ አልኩት። ገባው። እዛ በኋላ ልክ አጠገቧ ስደርስ እውነትም በጣም ቀይ የነበረችው ጠቁራለች። ደም ስሯ ፊቷ ላይ ይታያል፣ ተገታትሯል። 17 ሰዓት ለካ እናቶች በወሊድ ምክንያት እንደሚሞቱ ያኔ ነው ያዩ። ፊት ለፊት ከሞት ጋር እየተጋፈጠች ነው ያለችው። ከዛ በጠራትም እየሰማችኝ አልነበረም። ልክ እጆቼን ጫንኩና ልጸልይ ስል ምን ልጸልይ ጠፋብኝ። እነዚህ ዶክተሩ የነገረኝ ነገር የሆነ እንደዚህ ጭንቅላቱ 4 ማዕዘን ምናምን ትሪያንግል የሚሆን ህፃን ይመጣብኛል። ተጠምጥሟል ያለኝ ነገር እኔ ማቀው ጉዳይ የለም ይመጣብኛል። ከዛ በኋላ የሆነ ጆሮዋ እዚህ ጋር የሆነ አፍንጫዋ እዚህ ጋር የሆነ ልጅ ይመጣብኛል። ትክክል አይደለም ብሎኛል። ጸሎት ሁሉ ጠፋብኝ። እግዚአብሔር ስለ ልሳን የተባረከ ይሁን። ጫንኩና የሚገርም ነገር በአማርኛ መጸለይ ሲያቀተኝ በልሳን ራባጋዳ ላባዳ ላባጋዲ ራባረስል እዛ ያለችው ነርስ ምንድነው ትለኛለች። ዝም በየሥራ ቋንቋ ነው አንቺ አታውቂም ይሄንን ብዬ በሥራ ቋንቋ በኋላ ላይ እንደምንም የሞቴን በታምራት አምናለሁ አልኩ። አሜን ብሎኝ ዶክተር 1 ሰዓት እንጨርሳል ውጣ አለኝ። ከዛ እኔ 5ኛ ፎቅ ላይ ነው እየወረድኩኝ የህፃን ልጅ ድምጽ ሰማሁ እና የኔ አልመሰለኝም። የሚገርማችሁ ነገር ዶክተሩ ነው ነገረኝ። ያው ደም በደም እንደሆነ ጓንቱን ይዞ 2 ናቸው። በደማንተ የቀረውን ስራ ብሎ እየሮጠ ፓስተር ብሎ 2 ደረጃ ሚራክል አለኝ። ምንድነው ስለው የሚገርም ኪዩት ይሏል እንግሊዘኛው። በጣም የምታምር አይኖቿ የሚያምሩ ቀይ ልጅ ጤነኛ ሆነ አገኘን አለኝ። ሃሌሉያ አልኩና
ከዛ በኋላ መጨረሻ ላይ ያ የማያምነው መጥቶ ግራ ገብቶት ግን እንዴት ሊሆን ይችላል? አንዳንድ ጊዜ በሕክምና ከሚሊዮን አንድ ዘርበልባክ የመን ከሚሊዮን አንድ ነው። በታምራት ስለማመን ነው አልኩት። በጣም ግልብጥ ያለ ነገር መልሶ ግልብጥ እንደሚል ያልተፈጠረ ነገር አይን በቦታው ጆሮ በቦታው እጅ በቦታው የሚያደርግ አምላክ ነው ማምነው። እኔ በዚህ ሰዓት እንኳን በኢየሱስም ቦታቸውን ያልያዙ ነገሮች በዚህ ሳምንት ቦታቸውን ይይዛሉ። ቦታቸውን ያልያዙ ገንዘቦች፣ ቦታቸውን ያልያዙ ጤናዎች፣ ቦታቸው በታምራት እናምናለን። አሜን በሏ። ይሆናል ብለን ያደርጋል ብለን ይችላል ብለን ሞቷል ሲሉን ይነሳል፣ ጠፍቷል ሲሉን ይመጣል፣ የለም ሲሉን አለ። ለምን እኛ ከዚህ ዓለም አይደለንም። ሌላ የሚመጣ ዓለም አለ የሚያግዘን እኛ ነገር ውስጥ የሚገባ ግልብጥ የሚያደርግ ሲጩን አምናለሁ በሏ። እመኑ። ይኸውላችሁ መለኮታዊ ዓለም ህይወታችሁን እንደሚጎበኘው ጣልቃ እንደሚገባ የሚቀየር ነገር እንዳለ የዶክተር ሪፖርት የመጨረሻ እንዳልሆነ የኢኮኖሚ ሪፖርት የመጨረሻ እንዳልሆነ አካውንትን ከፍተ እንደዚህ ስታይ የምታየው 10 ብር ቀረ የሚለው 15 ብር ቀረ የሚለው የመጨረሻ እንዳልሆነ ማመን አለብህ። ሌላ ዓለም አለ። ማመን የተአምራት አንደኛውና ዋነኛው መንገድ ነው። ማመን ተአምራት ይሆናል። ስትታመሙ እፈወሳለሁ የሚል ይብስብኛል የሚል አይደለም። የሆነ ነገር ሲጠፋ ነገር ሲጨነቅ በዛ ጉዳይ ውስጥ የሚመጣ የመለኮት ዓለም አለ የሚል ማመን። አንድ ነገር ብቻ ልንገራችሁ ሰዓት ስለሄደ። ሁለተኛው ብዙ ነጥቦችን ያሉት ሁለተኛው የተአምራት አትሞስፌር መፍጠር። አትሞስፌር የሚለውን የተአምራት ድባብ ሲያጠገባቸው ያለው ሰው የተአምራት ድባብ መፍጠር በሉት እስቲ። ተአምራትን ወይም ደግሞ በሌላ አማርኛ መጠባበቅ የተአምራት ድባብ ይውላችሁ። እንደ ዛር ዝም ብሎ ዱብ የሚል የተአምራት ዓለም የለም። ድባብ ይፈልጋል። ማርቆስ ወንጌል ምዕራፍ 5 ነግራችሁ ልጨርስ። ኢያይሮስ ከኢየሱስ ጋር እየሄደ ያለ ልጁ ሞተች። ነገሩት ጎረቤቶቹ። ጌታ ኢየሱስ እመን ብቻ እንጂ አትፍራ አለው። አብረው እየሄዱ ያለ ሰፈር ሲደርስ ቤቱ በሚያለቅሱ ሰዎች ተሞልቷል። አሁን እኔ በሆን ጥሩ ነው፣ እንደውም ለወንጌል ስርጭት ያመቻል። ሰብሰብ በሉ ብዬ የሚያለቅሱ ሰዎች ለማሃል አስነሳት ነበር። ግን በባህሪው ተአምራት በሚያለቅሱ ሰዎች መሃል አይሆንም። ወየው በሚሉ ሰዎች መሃል አይሆንም። ምንድነው የሚለው መጽሐፍ ቅዱስ? ማርቆስ ወንጌል ምዕራፍ 5 ላይ ኢየሱስም የሚያለቅሱ ሰዎችን ምን አደረገ? አስወጣ። አያሰሩማ። የተአምራት ድባብ አይፈጥሩማ ወዳጆቼ ሆይ። ለምንድን ነው እንደዛ የሚያደርገው? ዊግል ሶርስ የተባለ የእግዚአብሔር ሰው 35 ሙታን አስነስቷል። ሚስቱንም ራሱ ከሞት አስነስቷታል። ቧንቧ ጠጋኝ ነበር። እንግሊዛዊ ነው። ጃይንት የእግዚአብሔር ሰው ነው። ፊደል አያውቅም። በቤት ቀን ኮንፈረንስ ያገለግላል። ቤቱ ደግሞ ኤቢሲዲ ሚስቱ ታስጠናዋለች። ምንም የሚያውቀው በመጽሐፍ ቅዱስ ራሱ ገልብጦ ነው የሚይዘው። ግን የሞተ ሰው ሲያገኝ ያስነሳል። የመጀመሪያ ጊዜ የሞተ ሰው ሊያስነሳ ሲል አንድ ወጣት ሞቷል። ከዛ በኋላ ጌታ በዚህ ሰውዬ ነው የሙታን የማስነሳት አገልግሎት የምትጀምረው ብሎት ገባና ቤተሰቡን አይዟችሁ እግዚአብሔር አስነሳዋለሁ ብሎኛል ይነሳል ሲል ደነገጡ። ግን እናት አባት እንዲነሳ ስለሚፈልጉ እሺ የእግዚአብሔር ሰው ጸልይለት አሉ። አንድ ሰው አስቸገረኝ አለ ዊግል ሶርስ መጽሐፉን ሳነብ ይከታተለኛል፣ ያየኛል፣ ምን ሊያደርግ ነው ምን ሊወጋው ነው እያለ ማለት ነው። ሊያሰራኝ አልቻለም። የኔ ወንድም ራቅ በል ስለው እንደዚህ ያየኛል አለ። ከዛ አስከሬኑን ስከፍት ግን እርግጠኛ ነኝ ይለኛል አለ። ከዛ ጥጡን በዚህ ሳወጣ ቤተሰቡን አረግን ይሄን ሰው ልጃችሁን መለማመጃ ሲያረጋው ዝም ትላላችሁ ይላል። አስቸገረኝ። በኋላ ላይ ሁሉን ነገር ጥጡንም ምኑንም አውጥቼ ተገነዘውን ፈትቼ ልክ ልጸልይለት ስል አንተ ሰውዬ ግን አስበበታል ሙታን መብት እንዳላቸው ታውቃለህ ይለኛል አለ። የሙታን መብት እስባርሰ አንቀጽ 42 ላይ ሙታን በክብር መቀበር እንዳለባቸው አረናይን ዋን ደውሉ ይላል። ምን ላርጋል? አሁን እግዚአብሔር ይሄን ሰውዬ ካላስወጣው ልጁ አይነሳም አለኝ። ከዛ አባካችሁ ይሄን ሰውዬ አስወጡልኝ አልኩና አስወጣሁት አለ። ድባብ አይፈጥርም። አንዳንድ ሰው በቃ የድባብ አለ አይደለ? አትሞስፌር አየር የሚባል ነገር ይኸው ልክ ኢየሱስ ሲገባ ቀሚሷን ይዘው የሚሮጡትን ሳትለብሰው ሞተች ደብተሯን ይዘው ምትማርበት የሚሉትን በሙሉ ይሄ የተአምራት አትሞስፌር አይደለም ብሎ ሁሉን አስወጣና ጴጥሮስ፣ ዮሐንስ፣ ያዕቆብ ገቡ። እነዚህ ቆንጆ አትሞስፌር ፈጣሪዎች ናቸው። እንዴት አትልም? ጴጥሮስ አባትየውን ጠጋ ብሎ መቼ ነው የሞተችው? አሁን ቀላል ነው። ክብር ለኢየሱስ ይሁን። አሁን ቀላል ነው። እኛ ባለፈው የ4 ቀን የሆነው አስከሬን ጠርተን ያስነሳን ሰዎች ነን። ጌታ አላዛርን ትሉን አራግፎ ያንተ ቀላል ነው አትሞስፌር። እውነትን ነው ነበርኩ አይቻለው ከነተገነዘበት እየዘለለ ያንተ ቀላል ነው።
ቀጥሎ ደግሞ ዮሐንስ ምን እንደሚለው ታውቃለህ? አሁን የሞተችው አረቀላ ባለፈው ናይን የምትባል ከተማ ላይ እኛና ኢየሱስ ወደ ናይል ከተማ ስንገባ አንድ ጎበዝ ሞቶ ከናይል ከተማ ሊወጣ ሲል የሚገርም ነገር ያረፈደ 7-8 ሰዓት የሆነው አስከሬን ኢየሱስ ጎበዝ ተነስ ብሎታል። ያ ተቀላል ነው። አትሞስፌር ድባብ ቤቱ አሁን ያስነሳል በሚል ተሞላ። ቀላል ነው። ይኸውላችሁ እኛ እኮ ነን ቀጥታ ከሆስፒታል ካንሰር አለብህ የተባለውን ወረቀት ይዞ የመጣን ሰውዬ ትፈወሳለህ የሚል መከራ ውስጥ እየገባ ያለን እንጂ ናይጄሪያ ብትሄዱ ሰውየው ፓስተሩን ቀጥታ አያገኝም። ምንድነው የሚያደርጉት መሰላችሁ? መጀመሪያ 2 ሳምንት ስለ ፈውስ እንዲማር ያደርጉታል። የፈውስ ትምህርት ይማራል። ፈውስ በግሪክኛ፣ ፈውስ በዕብራይስጥኛ፣ ፈውስ በእንትን የኢየሱስ ፈውሶች የመጀመሪያው ዘመን ቤተክርስቲያን የፈውስ አይነት ሐዋርያው ጳውሎስ እንዴት ፈወሰ። ሰውየው የስለ ፈውስ እየሰማ ስለ ካንሰር የሰማው የጠፋበት በኋላ ላይ ከሱ የባሱ አንዱ ኩላሊት ነው የወጣው። 2 ኩላሊት ሳይኖረው 2ቱ በቀለለት የሚል ቪዲዮ ይመለከታል። የሚገርም ነገር እሱ አንድ እግሩ ነው የተሰበረው። 2 እግሩ የተሰበረን ሰው በቪዲዮ ይመለከታል። እምነት እየተፈጠረለት ገና ወደ ጉባኤው ሊገባ ሲል የሚገርማችሁ ነገር 75% በሂሊንግ ስኩል ነው የሚፈወሱት ዋና ጉባኤ ሳይገቡ። ለምን? ድባብ ተፈጥሯል። ገና ዋናው ፓስተር መጥቶ ጉባኤው ላይ ክብር ለኢየሱስ ይሁን ጂሰስ ኢዝ ሎርድ ሲል ከዊልቸር ላይ ብድግ እዚህ ለምንድነው ከዊልቸር ማታስነሱት ይለናል። እንዴት አድርገን ነው የምናስነሳው? እኛ ራሱ ዊልቸር ላይ ያለ መቀመጣችን እግዚአብሔር አግዞን ነው። ኢትዮጵያ ውስጥ ለምንድነው የሞተ የማይነሳው? የሞተ የሚያስነሳ አትሞስፌር አለ እንደ የሚገል እንጂ። እስቲ ክፈት ማህበራዊ ሚዲያውን። አገልጋይ የሚሳደብ አገልጋይ የሚራመድ የፈውስ አገልግሎት ወደ ኃይል እንዳይሄድ ከሐሰተኛ ጋር ከመንጋ የሚያደርግ እንጂ አትሞስፌር የሚፈጥር ነው እንዴ? እሺ እንዴት ነው የሚፈወሰው? ቀላል ነው። ኢየሱስ ይችላል። ቤቱ ራሱ በልሳን መሞላት አለበት። ቤቱ ራሱ በእምነት መሞላት አለበት። አትሞስፌር መንፈሳዊ ዓለምን በህይወታችሁ ላይ ይፈጥራል። የተአምራት አትሞስፌር መፍጠር በንግግራችሁ፣ በቤታችሁ፣ በእንቅስቃሴያችሁ የሚያለቅሱ የሚጠራጠሩ የሚያማርሩ ሰዎችን አስወጥታችሁ በእምነት በእግዚአብሔር ፊት መቆም የዛን ሰዓት ተአምራት ይሆናል። የመጨረሻው የተአምራት መንገድ ለተአምራት መጸለይ። አጠገባችሁ ያለውን ሰው ጨብጡትና ለተአምራት ጸልይ በሉት። ሐዋርያት ሥራ ምዕራፍ 4 ቁጥር 30 ቃል በቃል እንደዚህ ይላል፣ በቅዱሱ ብላቴና በኢየሱስ ስም ድንቅና ተአምራት አድርግ ይላል። ግቡና አንብቡት። ሐዋርያት ሥራ ምዕራፍ 4 ቁጥር 30 በኢየሱስ ስም ድንቅና እነ ጴጥሮስ በጥላቸው የሚፈውሱት ጥላ ወጊ ስላለባቸው አይደለም ወዳጆቼ፣ ስለ ተአምራት ይጸልያሉ። እጅና እግሩን በሰንሰለት አስረውት እየፈለቀቀ የሚያወጣው መልአክ ይላክለታል። በር ተዘግቶበት አውቆ ይከፈትለታል። የሆነ ቤት ውስጥ አስገብተዋቸው ቆልፈውባቸው እየሄዱ በሩ አውቆ ይከፈትላቸዋል። ለምን? የመጀመሪያቱ ቤተክርስቲያን የነ ጴጥሮስ ቤተክርስቲያን ስለ ተአምራት ይጸልያሉ። ክብ ሰርተው እጅ ለእጅ ተያይዘው እንደዚህ ብለው ነው ይጸልዩት። ለባሪያዎች በፍጹም ግልጥነት እንዲናገሩ ስጣቸው። ለመፈወስ እጅህን ዘርጋ፣ በኢየሱስ ስም ድንቅና ተአምራት ይሁን። እንዲህ ብለው ጸልየው ሲወጡ የሚገርም ነገር ማየት የማይችል ትላል፣ መስማት የማይችል ትላል፣ መራመድ የማይችል ወዲያው እንደ ዝናብ ነው ተአምራት የሚከተላቸው። ጴጥሮስ ሲራመድ በጥላው ትክክል ያሉ ይፈወሱ ነበር። ለምን? ከቤቱ ተአምራት ብሎ ነው የወጣው። የተአምራት ጸሎቶች ህይወታችሁ ላይ ብዙ ተአምራትን ያበዛሉ። እስቲ እንደዚህ ብላችሁ መጸለይ ጀምሩ። በቤታችሁ ተአምራት አድርግ። ተአምራት ቤቴ ላይ፣ ተአምራት ጤናዬ ላይ፣ ተአምራት ፋይናንሴ ላይ፣ ተአምራት በል። የዛን ወር የዛን ሳምንት አይተው ሰምተው ማታቅ ህይወትን ግልብጥብጡን የሚያወጣ ተአምራት ማየት ትጀምራለህ። ጨርሻለሁ።